የክልል ጊዜያዊ አስተዳደሮችን የቆይታ ጊዜ እስከ 2 ዓመት ማራዘም የሚያስችለው አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለሁለት ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያን አጽድቋል። የአዋጁ ማሻሻያ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረው የክልል ጊዜያዊ አስተዳደር የቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈ ጉባኤ የሰጠ ነው። አዋጁ እስካሁን በስራ ላይ የነበረው የአዋጅ ቁጥር 359/1995ን የሚያካትት ሲሆን አዲሱ አዋጅ በሁለት ድምጽ ታቅቦ መጽደቁ ተገልጿል። የህዝብ ተወካዮች ምክር ቤት ዛሬ ማክሰኞ ባካሄደው መደበኛ ስብሰባ ላይ ቀርቦ የጸደቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመንን ለተጨማሪ ዓመት እንዲራዘም የሚያስችል ነው። የትግራይ ክልል ጊዜያዊ አስተዳደር የተመሰረተው በ2015 ዓ.ም የወጣውን የማቋቋሚያ ደንብ መሰረት አድርጎ ነው። ጊዜያዊ አስተዳደሩን ያቋቋመው ደንብ ደግሞ መሰረት ያደረገው ከ2 ዓመት ገደማ በፊት የጸደቀውን የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ነው። ይህ አዋጅ ከፌዴራል መንግስት በ3 ሁኔታዎች በክልል ውስጥ ጣልቃ እንዲገባ እንዲችልም ደንግጓል። በቀዳሚነት የተጠቀሰው ምክንያት በክልሉ ውስጥ የሚፈጠር የጸጥታ መደፍረስ ሲሆን በዚህ ጊዜ የፌዴራል መንግስት ጣልቃ እንዲገባ የክልሉ መንግስት ጥያቄ ሊያቀርብ ይችላል። በክልሉ ውስጥ የሰብአዊ መብት ጥሰት ከተፈጸመና የክልሉ መንግስት ድርጊቱን በቁጥጥር ስር ማዋል ካልቻለ የፌዴራል መንግስት ጣልቃ ይገባል። በአዋጁ ላይ የተጠቀሰው ሶስተኛ ሁኔታ እንደ በትጥቅ የተደገፈ የአመጽ እንቅስቃሴ ያሉ ድርጊቶችን በሚፈጸሙበት ወቅት የሚከሰት ህገ መንግስታዊ ስርዓት አደጋ ላይ መውደቅ ነው። በእነዚህ ሁኔታዎች መከሰት ምክንያት ወደ በክልሎች ጣልቃ የሚገባው የፌዴራል መንግስት ሊያከናውን ከሚችላቸው ጉዳዮች መካከል የክልሉን ከፍተኛ የህግ አስፈጻሚ አካል በማገድ ለፌዴራል መንግስት ተጠሪ የሆነ ጊዜያዊ አስተዳደር ማቋቋም የሚል ይገኝበታል። በዚህ መልኩ የሚቋቋም ጊዜያዊ አስተዳደር የሚቆየውን ከ2 ዓመት ላልበለጠ ጊዜ እንደሆነ አዋጁ ደንግጓል። የፌዴሬሽን ምክር ቤት የጊዜያዊ አስተዳደሩን የቆይታ ጊዜ ማራዘም አስፈላጊ ሆኖ ካገኘው ከ6 ወር ላልበለጠ ጊዜ ሊያራዝመው እንደሚችል በአዋጁ ላይ ሰፍሯል። ምክር ቤቱ ዛሬ ያጸደቀው አዋጅ በክልሎች ውስጥ የሚመሰረት የጊዜያዊ አስተዳደር የቆይታ ጊዜ 2 ጊዜ እንዲራዘም የሚያስችል ነው። በክልሉ ውስጥ የፌዴራል መንግስቱ ጣልቃ መግባት አስፈላጊ ካደረገው ሁኔታውን ውስብስብነት አኳያ አስፈላጊ ሆኖ ከተገኘ የጊዜያዊ አስተዳደሩ የቆይታ ጊዜ እስከ 1 ዓመት እንዲራዘም ሊያደርግ እንደሚችል በአዋጁ ላይ ተጠቅሷል። የጊዜያዊ አስተዳደሩ የቆይታ ጊዜ ለሁለተኛ ጊዜ እንዲራዘም የሚያስፈልግ ከሆነም በድጋሚ ከ1 ዓመት ላልበለጠ ጊዜ እንዲራዘም ሊደረግ እንደሚችል አዲስ በጸደቀው አዋጅ ላይ ተጠቅሷል። በስራ ላይ ባለው አዋጅ በክልሎች ውስጥ የሚመሰረት ጊዜያዊ አስተዳደርን የቆይታ ጊዜ የማራዘም ስልጣን የፌዴሬሽን ምክር ቤት እንደሆነ ደንግጓል። አዲሱ ማሻሻያ ረቂቅ በበኩሉ ይህንን ስልጣን ወደ ምክር ቤቱ አፈ ጉባኤ አዘዋውሯል። አዋጁ የጊዜያዊ አስተዳደርን ቆይታ ጊዜ የማራዘም ስልጣንን ለፌዴሬሽን ምክር ቤት አፈ ጉባኤ ቢሰጥም ምክር ቤቱ መደበኛ ጉባኤውን በሚያካሂድበት ወቅት ውሳኔው ቀርቦ መጽደቅ እንዳለበት ደንግጓል። ምክር ቤት የሚቀርብበት የቆይታ ጊዜ ማራዘምን ውሳኔውን ካልተቀበለው ውሳኔው ውድቅ ከተደረገበት ጊዜ ጀምሮ በሚቆጠር 4 ወራት ጊዜ ውስጥ ምርጫ ተደርጎ መደበኛ የክልል መንግስት አስተዳደር መሰረት እንዲኖርበት በአዋጁ ላይ ተካቷል። በጊዜያዊ አስተዳደር በተመለከተ በአፈ ጉባኤው በሚተላለፍ ወይም በምክር ቤቱ በሚጸድቅ ውሳኔ ውስጥ ጊዜያዊ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮች ሊመለከቱ እንደሚችሉ አዋጁ ያስረዳል። እነዚህ ጉዳዮች ለፌዴራል መንግስት ጣልቃ መግባት ምክንያት የሆነው ሁኔታ በዘላቂነት ለመቅረፍና ህገ መንግስታዊ ስርዓቱን ለማጽናት አስፈላጊ የሆኑ ተግባራት እንደሚሆኑም ተጠቅሷል። ይህ አዋጅ የጸደቀው ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደርን የቆይታ ጊዜ ለ1 ዓመት የማራዘም እቅድ እንዳለ ካስታወቁ ከቀናት በኋላ ነው። ጠቅላይ ሚኒስትሩ ባለፉት ሳምንታት ረቡዕ በማህበራዊ ትስስር ገጻቸው በትግርኛ ባሰፈሩ ጽሁፍ የተቋቋመው የክልሉ ጊዜያዊ አስተዳደር የ2 ዓመት የስልጣን ዘመን ማብቃቱን ገልጸው ነበር። ጊዜያዊ አስተዳደሩ በ2 ዓመት ቆይታው ሊሰራባቸው ይገባ የነበሩ ቁልፍ ተግባሮችን በወቅቱ ማከናወን እንዳልቻለም ገልጿል። በእነዚህ ቁልፍ ጉዳዮች ውስጥ አንዱ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ማካሄድ ሁኔታዎችን ማመቻቸት እንደነበረበት ጠቅላይ ሚኒስትሩ ጠቅሰዋል። በክልሉ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የጊዜያዊ አስተዳደሩን የቆይታ ጊዜ በ1 ዓመት እንዲራዘም ያስታወቁት ጠቅላይ ሚኒስትሩ ይህ የሚከናወነው የህግ ማሻሻያ ተደርጎ
እንደሆነ ገልጸው ነበር። በዚሁ መልእክታቸው በአቶ ጌታቸው ረዳ ሲመራ ለቆየው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ለመሾም የትግራይ ህዝብ ጥቆማ እንዲሰጥ ጥሪ ማቅረባቸውን መዘገባችን ይታወሳል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ